እንዴት ነው ሀሳብን በተግባር የምናከናውነው? እንዴት ነው በአእምሮአችንን ያሰበውን ነገር በተግባር ማየት የምንችለው በሚለው ርዕስ ነው። ሰላም እንዴት ናችሁ ቤተሰቦቼ? የከበረው ሰላምታዬ ድረስ ባላችሁበት እና ዛሬ ደግሞ አዲስ ነገር ያ ምንድነው ሀሳብን በተግባር ማለት ቃላትን በተግባር በሚል ርዕስ መጥቻለሁ። ያ ምንድነው የሆነ ሀሳብ እንነግራለን ለሰው ሞቲቬሽናል ስፒከር እናወራለን የሆነ ነገር ስሩ እንላለን ግን እንዴት መሰራት እንዳለበት ግን መንገዱን አናሳይም። ያው እንደዚህ ቢሰሩ ኢፌክቲቭ ትሆናላችሁ፣ እንደዚህ ቢሰሩ ትጠቀማላችሁ እንላለን እንጂ እንደዚህ ስሩ ይሄንን ስሩ ብለን አብዛኞቻችን አውርተን አናውቅም። እና ዛሬ እኔ ደግሞ ቱ ቢ ሆነስት እንዴት ምን መስራት እንዳለብን አሁን ላይ ቴክኖሎጂ ያፈራው ስልክ ወይንም ኮምፒውተር፣ ታብሌት የመሳሰሉት ነገሮች አሉ እና በዛ ደግሞ አብዛኞቻችን ጊዜያችንን የምናቃጥለው የምናሳልፈው በቲክታክ ላይ ነው እና ቲክታክ ደግሞ ስፔሻሊ የሰው ልጅ ገዳይ ነው በእኔ አረዳድ ማለት ነው። ምክንያቱም እዛ ቲክታክ ላይ ፕሮሞሽን ካልሰራ በስተቀር ምንም ነገር ታገኝ አትችልም። እና ዛሬ ላይ ደግሞ እንዴት ነው ሀሳብን በተግባር የምናከናውነው? እንዴት ነው በአእምሮአችንን ያሰበውን ነገር በተግባር ማየት የምንችለው በሚለው ርዕስ ነው የምንወያየው። እኔ አሁን እግዚአብሔር ይመስገን አሪፍ አቋም ላይ ነኝ። ያው ኢንቫይሮመንቱ ሴፍ ባይሆን ራሱ ያለሁበት አካባቢ ሴፍ ባይሆን ራሱ እግዚአብሔር ይመስገን በራሴ ተነሳሽነት ከሰው ትምህርት ወስጄ ራሴን በጣም ለመምራት ራስን ብቁ ለማድረግ በጣም እየታገልኩ ነው። ምክንያቱም ያው እኔ ዩኒቨርሲቲ አራተኛ አመት ተማሪ ተመራቂ ተማሪ በመሆኔም ያው ኢቭን ዩቲዩብ ላይ ፖስት ለማድረግ ራሱ ስሞክር ኢቭን አንዳንዴ ዳታ ሲቸገር ምናምን አሻም ቴሌ ላይ የተጠራቀሙ ፖይንቶችን ኮንቨርት አድርጌ ወደ ዳታ ቀይሬ እንደዛ ነው የምጠቀመው። ግን አብዛኞቻችን ግን ይሄንን የምታዳምጡት ይሄንን የምትሰሙት ጊዜያችሁን የምታሳልፉ በዋይፋይ በቃ ፉል አክሰስ የሆነ ዋይፋይ ሁሌም በሚሰራ ዋይፋይ ላይ ሆነን የሰውን ስክሮል እያደረገን የሰው እንደዚህ ያደረገን ነው የምንሆነው። ግን አሁን ላይ ቲክቶክ አለም ግቡ፣ ከቲክቶክ አለም ወጥታችሁ ዩቲዩብ አለም ግቡ ብለን ስንመክራችሁ ምን እንደሆነ ራሱ ግራ የገባቸው ብዙዎች አሉ። አሁን አብዛኞቻችን በቀን ሶስቴ አራቴ ቲክቶክ ካላየን አንውልም። ግን ያንን ነገር አሁን ዩቲዩብ ላይ ራሱ ምን ዩቲዩብ ላይ ያለውን ነገሮችን ስክሮል እያደረገን ከዩቲዩብ ራሳችን ፍቅር አስይዘን ከዛ ዩቲዩብ ጥቅም እንዳለው ሁላ መጀመሪያ ራሳችን በዩቲዩብ ፍቅር እናስገባው። ከዛም በኋላ የራሳችን ኮንተንት አሁን ይሄ እውነት ለማለት በታማኝነት 3 ኮንተንት በዚህ ተጠቀሙ ይሄንን ስሩ ብዬ ለማውራት ሞክራለሁ። ማለት ለእናንተ ለማውራት እፈልጋለሁ። ያ ምንድነው አንደኛው ነገር ላይፍ ስኪሎቻችሁ በቃ ቅድም በዛኛው ቪዲዮም ብዬዋለሁ። ላይፍ ስኪል የህይወት ተሞክሮ በቃ በዛ ህይወት ላይ ያሳለፈ በዛ በእናንተ ህይወት ላይ የተደረገው ሁሉ ነገር እስኪ በቪዲዮ መልክ አቅርቡ። ኢቭን ያለፈውን ላይፍ አሁን ላይ እንዳላችሁ አስመሰላችሁ ያን ላይፍ እስኪ በቪዲዮ መልክ አቅርቡ። ሰው ካላየ እኔ ምንም ማለት ሰው ካላየ ምንም አላወራም በሉኝ። በቃ ህይወታችሁን በቪዲዮ መልክ አሳዩ። ለሌላም ትምህርት በዛም ቪዲዮ አይቻለሁ ለሌላም ትምህርት ይሆናል። ሁለተኛው ደግሞ አብዛኞቻችሁ በፍቅረኛ ምክንያት ብዙ ያጋጠማችሁ ነገር አለ። ውሸት ፍቅር በማስመሰል ፍቅር ሰርቶ በእናንተ ላይ በቃ በእናንተ ላይ ፋውል የሰሩትም አሉ። ደግሞ ያ ደግሞ እውነተኛ ፍቅር ሆኖ ወደ ፍቅርም የተቀየረ አለ። ያ ፍቅር ደግሞ በፋውልም የተቀየረ አለ። ያንን ህይወት ራሱ እናንተ በዩቲዩብ መልክ ብታቀርቡ አንደኛው ነገር እይታ የሰው አቴንሽን ይስባል። ሰው ያያል፣ ጨርሶ ያያል። ሁለተኛው ነገር ምንድነው ነው ይማራል፣ ሰው ትምህርት ይወስዳል። ግን እኔ እንደዚህ ተቆርቁሬ ይሄንን ነገር ለማውራት ራሱ ኢንቫይሮመንት ሴፍ አይደለም። ዶርም ላይ ሁሉም ተማሪዎች አሉ፣ ሁሉም በየራሳቸው አልጋ ተኝተዋል። ግን አሁንም ሞቲቬት ያደርገኛል። ስለ ዩቲዩብ ሳስብ በጣም ሞቲቬት ያደርገኛል። ስለዚህ እናንተ ዋይፋይ ፉል በሆነበት ቦታ ላይ ያላችሁ በቲክቶክ የምታቃጥሉትን ጊዜ በዩቲዩብ አቃጥሉ። ኢቭን ተጎጂ አትሆኑ። እኔ በሁለት ሳምንታት ውስጥ ይህንን ለውጥ ካሳየው በዛም እየተቸገርኩ ዋይፋይ ለመጠቀም ራሱ መንገድ ዳር አስፋልት ዳር ዋይፋይ በሚሰራበት ቦታ ቁጭ ብዬ ቆሜ እየተጠቀምኩ ድንጋይ ላይ ተቀምጬ እንደዚህ ሞቲቬት ከሆንኩኝ እናንተ ምንድነው የሚገዳችሁ? ስራ አሁን ሰርታችሁ ከጨረሳችሁ በኋላ ላይቭ ነው የምትገቡ። ፕሊስ አቁሙ። እና ሶስተኛው ነገር ምንድነው ፈረንጆች እንደዚህ ይላሉ ፍሮም ዘ ወረስት ቹዝ ዘ ቤስት ይላል። ፍሮም ዘ ወረስት ቹዝ ዘ ቤስት ይላል።
እና ከሚጎዳም ነገር ትንሽ የሚጎዳውን ምረጥ ይላል። ስለዚህ ምን ልላችሁ ነው? ኢቭን ዩቱብ ስክሮል ማድረግ ቢጎዳም ራሱ ከቲክቶክ ይሻላል ነው። ስለዚህ ወገኖች ወዳጆቼ ይህንን ያሰማችሁ ተግባራዊ ለማድረግ ሞክሩ። ስላዳመጣችሁ ከልብ አመሰግናለሁ።